በወቅቱም የስልክ መጀመርን ተከትሎ ማህበረሰቡ ትንግርት ውስጥና ፍርሃት ውስጥ በመግባት አጼውን አንዳች ነገር ተጠናውቷቸው ከመናፍስት ጋር መነጋገር ጀምረዋል ተብለውም ታምተውበት እንደነበር ይነገራል። ሆኖም ይህ የስልክ አገልግሎት ወዲያውኑ ለመንግስት መስሪያ ቤትና ወታደራዊ ተቋማት እንዲሁም ለውጭ ጉዳይ ኤምባሲዎች አገልግሎት መስጠት ችሎ ነበር። በ1930ዎቹም አዲስ አበባን ጨምሮ ዋና ዋና ከተሞች ላይ ቴሌፎን መስመሮች መስፋፋት ጀመሩ። ከ1936 እስከ 1941 በጣሊያን ወረራ ወቅት ጣሊያኖች ምንም እንኳን ለራሳቸው ጥቅም ቢሆንም በተሻለ መልኩ ይህን ዘርፍ አሰልጥነውት ነበር። ከ1941 እስከ 70ዎቹ ፖስት ሊበሬሽን ወይም ከነጻነት በኋላ የተለያዩ እድገቶችንም አሳይቷል። 1952 ኢምፔሪያል ቦርድ ኦፍ ቴሌኮሙኒኬሽን ወይም IBTE መቋቋም ችሎ ነበር። እንዲሁም ለክልሎች ቴሌፎን መስመሮችም ተስፋፍተው ነበረ። IBTE ወይም ኢምፔሪያል ቦርድ ኦፍ ቴሌኮሙኒኬሽን ከ1980 እስከ 2000ዎቹ በመቆየት ኋላም ወደ ኢቲሲ የኢትዮጵያ ቴሌኮሙኒኬሽን መቀየር ችሎ ነበር። ኢቲሲ ማለትም የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን እንደ ዲጂታል ቴሌፎን ማዕከላትን ማብዛት፣ ሳተላይት መስመሮችን መዘርጋት፣ 1997 ላይ ደግሞ የመጀመሪያው ኢንተርኔት ዲያል-አፕ ማድረግን የመሳሰሉ ታሪካዊ እድገቶችን አሳይቶ ነበር። በሁለቱ ንጉሠ ነገስታት ማለትም በአጼ ምኒልክ ሁለተኛና በአጼ ኃይለ ሥላሴ ዘመን የኢትዮጵያ ቴሌኮሙኒኬሽን አገልግሎት ጥሩ ጅማሮና ሂደት ያሳየ ቢሆንም ኋላ ግን በደርግ ዘመን አገዛዝ ይህ ተቋም ከመዘመን ይልቅ ያሽቆለቆለበትና ቴሌኮሙኒኬሽን ሲስተሙ ሙሉ በሙሉ በመንግስት ቁጥጥር ስር የነበረበት አገልግሎቱም ለመንግስት ተቋማትና ለወታደራዊ ሬዲዮ መስመሮች መስፋፋት ላይ ያተኮረ ነበር። በመሆኑም በኢኮኖሚው ማነስና በነበረው የማያቋርጥ ጦርነት ቴሌኮሙኒኬሽን አገልግሎቱ እምብዛም ለውጥ ሳይታይበት ቀርቷል። ተከትሎም በኢህአዴግ ዘመን አገዛዝ 1999 አካባቢዎቹ የመጀመሪያው 2G ሞባይል እንደ ሀገራችን አገልግሎት ላይ ውሎ ነበር። በተያያዘም እንደ ፈረንጆቹ 2010 ላይ ኢቲሲ ወደ ኢትዮ ቴሌኮም ተቀይሯል። ኢቲሲ ኢትዮጵያ ቴሌኮሙኒኬሽን ወደ ኢትዮ ቴሌኮም የተቀየረበት ወቅት እንደነበር ይታወሳል። ኢትዮ ቴሌኮምም የተለያዩ እንደ 3G፣ DMA እና ሞባይል ብሮድ ብራንዶችን በማስፋፋት አገልግሎቱን በተሻለ መልኩ የጀመረ ሲሆን ስሙን ሳይቀይርና አገልግሎቱን ሳያቋርጥ ወደ ብልጽግና አገዛዝ ወቅት መሻገር ችሏል።